ይሄ ላንገናኝ ብር ስለሌለኝ ተፈጥሮ ወዳለው ለምን ጫካ ነው ሀጫሉን ታውቀው ነበር ቅን የሚመስሉ ሰዎች ቅን አይደለም መጠፋፋት ማንችል ከሆነ አብሮ መኖር መልመድ አለበት ስለ ኢትዮጵያ ያለ አክቹዋል ፊሊንግ ምንድን ነው ራች ከልብ ነገር አንዳንዴ ሎያሊቲ እና ሞኝነት ይለያያል ይሄንኛውን ፖድካስት ያዩ ሰዎች ራቼ ማን እንደሆነ የሚረዱ ይመስለኛል እናትና አባቱን እንዲሁም ደግሞ ታናሽ ወንድሙን ያጣል እህቱም በጉድፍቻ ወደ ውጭ ሀገር ትሄድበታለች ብቻውን ይቀራል የህይወት ፈተናን ይጋፈጣል ቪዲዮ ቤት የህንድ ፊልም እያስተረጎመ እየሰለጠነ እየተዝናና እድሜውን አሳልፈዋል በልጅነቱ አንዳንድ ቢዝነሶችን ሞክረዋል ህልሙ ኢትዮጵያ ውስጥ ትልቅ የሚዲያ ሰው መሆን ነው አብዛኞቻችሁ በቲክቶክ ታውቁታላችሁ አሁን ደግሞ ራቹ ኢንተርቴይንመንት የተሰኘ የሚዲያ ካምፓኒ ፎርም አድርገዋል የዛሬ እንግዳችን የራቹ ኢንተርቴይንመንት ፋውንደርና ሲኢኦ ራቼ ተስፋዬ ነው እንኳን ደህና መጣ ማሚ አንድ ሼክሽ ፊርም ነው ሰሞኑን ትንሽ በጣም ኮምፒቲቲቭ ነው ስትበለጥ አትወድም የሆነ ነገር ስፈልገው ሞክራለሁ ላይክ ማሸነፍ ነው የምትፈልገው ማለት ነው ይሄን ነገርን መቼ ነው ዲስከቨር ያደረከው አንተ ብቻ ነህ አሁን የአምቦ ልጅ እኮ ኃይለኛ ነው ምናምን ይባላል የአርባ ምንጭ ልጅ ኃይለኛ ነው ይባላል አይ ነው ግን ምን ውሃው ነው ኦር ዲኤንኤያችሁ ነው ምንድነው እዛ ጋር ያለው ስፒሪት እኔ አንድ ጊዜ በጣም የሚገርመኝ ነገር ልንገርህ እሺ አንድ የልጅነት ጓደኛ ያለ ከረቢ የሚባል እና ሁሌ ኳስ አሸንፈዋለሁ እኔ ሁሌ አሸንፈዋለሁ እና አንድ ቀን ብቻ ለብቻ ጎል ኖሮን ብቻ ለብቻ ነው የምንጫወተው ማለት እንደዚህ መሸቃቀል ነው ምትትሎሽ ነው መሸቃቀል ነው የምትሉት እናንተ ማጋ መሻወር ነው እንላ ከዛ ማሸነፍ አትወድም ስትል ትዝ ብሎኝ ነው ከዛ እንዴት እንደሆነ አላውቅም ያን ቀን እሺ 5 ጎል አገባብኝ ከዛ በኋላ እንባዬ ጠብጠብ አለ ማለት እና እናቁም ምናምን ሲለኝ እምቢ ብዬ እያለቀስኩ ነው የምጫወተው እና በጣም ይገርመኛል ግን አደይንድ አሸነፍከው ባለፈው ራሱ እዚህ ግቢ እየተጫወትን ባስኬት እና አልይዞ ዝተብኝ ነው የሄድከው ባስኬትም አሳያል ያ ቀን የመጀመሪያ ቀን ስለነበር ስኬታማ እየሆንክ ነው በሚዲያው ከፊት ለፊት እየመጣ ነው እና ያ የሜንታሊቲ ውጤት ነው ብዙ ጊዜ ስኬታማ ሰዎችን አጠናቸዋለሁ እነ ማይክል ጆርዳን ክርስቲያኖ ሮናልዶ ኬቪን ሃርት ምናምን የምናደንቃቸው ሰዎች አሉ መሸነፍ አይፈልጉም ባይ ኤኒ ሚንስ መሸነፍ ለምሳሌ ኮቢ ብራያንት የሚባል ሰውዬ አለ ባስኬትቦል ተጫዋች ነው ሞቷል ያን ሰውዬ በምንም ነገር እንድታሸንፉ አይፈልግም ባስኬትቦል ማንም አይችልም ይታወቃል ምግብ መብላት ራሱ ካንተ ፈጥኖ መብላት ይሁን ወር ፈጥኖ ነው ቦታ መድረስ ይሁን አይሸነፍምና ያ ነገር ጠቅሞኛል ብለህ ታስባለህ እዚህ ቦታ እንድደርስ ያ ሜንታሊቲ ራሱ እንዳለኝ አላቅም ቱ ቢ ኦነስት አንተ ስትለኝ ነው የልጅነቴ ትዝ ያለኝ ግን የሆነ ነገር ለምሳሌ እኔ የሆነ ነገር ካልፈለኩት ስለዛ ነገር አላቅም አሁን ለምሳሌ እኔ አሁን መኪና ሳይኖረን ምናምን ጓደኞቼ ስለ መኪና በጣም ያውቃሉ ስም እኔ ግን ከቪትስና ከቪኤት ውጪ ስም አላቅም ከቪትስና ከቪኤት ውጪ ስማቸውንም አላቅም የሆነ ነገር ካልፈለኩት ምንም ቼክ አላደርገው ዋው ጭራሽ ነው ማላቀው ስፈልገው ደግሞ በጣም ነው መሄድበት እና የሆነ ነገር ልክ ስሞክረው ደስ ካለ ምናምን ሞክራለሁ ጥሩ ለሆነበት ማለት ነው እና ብዙ ጊዜ ጋድ በጣም ፌቨር ስለሚያደርገኝ የምፈልገው ነገር ላይ ጎበዝ ያደርገኛል በጣም ለምን መሰለ the jack of every trade is the master of none ይባላል አሁን አንዳንድ ሰዎች ስለ ሁሉም ነገር ያውቃሉ አንድ ነገር ላይ ግን ኤክስፐርቶች አይደሉም ምንም አይጠቅምም አንተ think and grow rich የሚል መጽሐፍ አለና የሰው ልጅ ለጀነራል ዕውቀቱ አይከፈለው የሚከፈለው ስፔሲፊክ ለሆነ ዕውቀቱ ነው እኔ አንዲት ልጅ አውቃለሁ ለምሳሌ she's a makeup artist እና ከኔ ጋር ሴሽን በነበራት ሰዓት በጣም እስከ መጨረሻ የማስተውረውን ነገር እስከ መጨረሻ ለማወቅ ፈልገች ለምንድን ነው ብዬ አንተ ያልከኝን ነገር ነው ያለችኝ እኔ አንድ ነገር አልጀምርም አለች አንድ ነገር ዝም ብዬ ቶሎ አልጀምርም ኢንተረስት ላይ ያደረገኝ ይገባ ከገባው ግን እስከ መጨረሻው ጠብታ ድረስ ሄጄ እረዳለሁ ብለዋል እና ሰው አሁን ለምሳሌ ክርስቲያኖ ሮናልዶ ስለሌላ ነገር ብትጠይቀው የሚያውቀው ጉዳይ የለም ግን እግር ኳስን እስከ መጨረሻው ጠብታ ድረስ that's why የሚሸለመውና ሰፈር ውስጥ መንደር ውስጥ ብዙ ነገር የሚያውቁ ጀነራል ዕውቀት ያላቸው ሰዎች አሉ ግን ያ ነገር ገንዘብም ስኬትም አልሆነላቸውም የልጅነት ታሪክን ስሰማ ከኔ ጋር የሚያገናኝ ነገር አለው ላይክ የሚገርም ዶክመንታሪ አለ ጋይስ ከታች ሜንሽን እናደርገዋለን የሚገርም ዶክመንታሪ አለ 15 ደቂቃ ነች ግን really ዳይሬክተሩን በዚህ አጋጣሚ እንድታደንቅልኝ ፈልጋለሁ የኔን ስቶሪ ንገር አጥራ አድርጌ በልጅነቴ ነው እናቴ ሞተችው አባቴ በዙሪያችን አልነበረም ወንድሜ ጎዳና ላይ ወጣ እህቴን አያቴ ወሰደቻት ብቻዬን ቀረሁ
ልክ እዛ ዶክመንተሪ ላይ በጣም ሪሌት ያደረኩት ነገር ምንድነው መሶቡን ስከፍተው ምንም ነገር የለም እኔ 3ኛ ክፍል ሆኜ ኪችን ሄጄ ድስቱን ስከፍተው ምንም ነገር የለም ሁሌ የሚገኝ መስሎኛል ገብቷል ማወራ 2 ቀን ስከፍተው የለም ከዛ ጎረ ላይ ያወጣው እና በህይወቴ ብዙ የልጅነት ስቃዮችን አሳልፌ ነው እዚህ ቦታ ያመጣሁትና አንተ መሶቡን ከፍተ ቤት ምግብ እንደሌለ አባት እናት ወንድም እንደሞቱ ስታስብ ስሜቱ እንዴት ነበር አሁን ሳስበው እንዴት ቻልኩት እላለሁ በጣም ከባድ ስለሆነ ማለት ነው አንዳንድ ስሜቶችን እኔ አይደለም የትኛውም አላት ላይ ስልጣን ያለው ደራሲ አይደለም የትኛውም አላት ላይ ስልጣን ያለው ደራሲ የማይገልጻቸው ስሜቶች አሉ የምትተዋቸው እንዲሁ ብቻ ነግረም የምትተዋቸው የኔ አብዛኛው እንደዚህ ፐርሰናል ህይወት ነግሬ ብቻ ማልፈው እንደዚህ ሆነ ብዬ ማልፈው ነው እንጂ እኔ በጣም ዱርዬ ሆኜ አውቃለሁ እና እግዚአብሔርን እንደዚህ ወክ ያረኩ ነው መንገድ ላይ ሰፈር ውስጥ ማታ 2 ሰዓት ነው አንድ ቀን አስታውሳለሁ የሽንኩርት ገለባ ላይ እንደዚህ ተኝቼ እና እንደዚህ ያልኩት አንተ ምናምን ያልኩት እግዚአብሔርን እውነቴን ነው የምለው እስቲ ምናምን በጣም በቃ አይለኛ ነህ ምናምን ይባላል ምናምን አንተ ነህ ሩል የምታደርገው ይባላል እኔን እስቲ ምናምን ወደዛ ደርሼ ነበር እና አሁን ሳስበው እንዴት አላበድኩም ራስ ስለማጥፋት አስቤ ያውቃለሁ እነዚህን ስሜቶች አሁን እንዴት በቃላት ታስቀምጣለህ ምንድነው የተሰማ ስትለኝ ከፋኝ ነው ምልህ አሁን ከፋኝ ይገልጸዋል አይገልጸውም እኮ እኔ አሁን ስወጣ የሆነ ሰው ቢያናድደኝ የሆነ የምወደው ሰው ጋር ብጣላ ይከፋኛል ያንን አይገልጸውም ብቻ ግን ከፍቶኝ ነበር ብለህ ታልፈዋለህ ከእግዚአብሔር በጣም ብዙ ነገር ተጠብቅ ነበር እናትም በጣም ጀነራል እንደሆነች ጠንከራ እንደምትሰራ አባትም ጥሩ እንደሆነ ለብዙ ሰዎች ውለታ እንደዋለ እና እነሱ ስለ እግዚአብሔር ነገር ያሳዩና ከእግዚአብሔር የሆነ ነገር ተጠብቅ ነበር አባቴም እናቴም ምን ያላቸው ካራክተር የፊልም ካራክተር ነው ይመስል ፋዘር ዘፋኝ ነበር ሆራምቦ ባንድ መስራች ከሚባሉት ነበር ዋው ያዴሳ ይባላልና ፒወት ደመናይ ምናምን እኔ ለምሳሌ ስወለድ በልጅነቴ ጸጉሬ እዚህ ጋር ነው የሚያክለው ቀን በቀን ከአካባቢው ሰው በተለየ አልብሶ ምናምን ስቲል ነው የሚወራው በጣም አቅብጦ ነበር የሚያሳድገኝ ፎቶዎች ባሳየ እንደዚህ እንትድብሎ I was surprised ፎቶዎችን ሳያቸው ይሄ ሰውማ ከሚገርም ፋሚሊ በልጅነት የሚገራረም አንግል ያላቸው ፎቶዎች አሉ ኢቭን ፈረንጆች በእኛ ሰፈር ሲያልፉ ካልወሰድ ነው ምናምን ብለው ያውቃሉ ፈረንጆች አይሁን ነበርሽ ከአካባቢው ሰው ላይ ነበር እና ፋዘር ብዙ የተማረ ሰው ሆኖ ሳይሆን እንደዚህ ያደረገው እኔን ማለት ነው ግን ሰደሊ ደግሞ ከዛን እሱ ሞተ ማለት እሺ እሱ ሲሞት እንደዚህ በጣም ይሄ ጥሩ የሚባል የነበረው ህይወት ሁሉ ነገር ባንዴ ተርና አደረገ ሁሉ ነገር እሱ ላይ ነበር ዲፔንድ ነበር እሱ ሲሞት እኔ 5 ዓመቴ ነበር ምንም ብዙ ስለ ፋዘሬ አብዛኛው ነገር ማዘሬ ነገረች እና ከዛ ገነት የሚመስል ከነበረው ህይወት እኔ ራቼ የሚባል ልጅ ለማየት ከሌላ ሰፈር ይመጡ ነበር እውነቴን እኮ ነው ያኔ እውነት በቃ ራቼ ይሄ እንደሚመስለው ልጅ ምናምን ቆንጆ ልጅ እኔ እንደው ባለፈው ፖድካስት ላይ አውርቼው ነበር እኔ እውነቴን እኮ ነው ብዙ ሰው ከዛ በኋላ አራይራችሁ ሳክሰስ ይለኝ እግዚአብሔርን እኔ ከኛ ሰፈር ውጪ ሲሄድ እኔ የምራቅ ነው መፈራ ያሮጊቶቹ ይስሞር ዝም ብሎ ያርሰው ቱ ብሎ እንደዛ ነበር እግዚአብሔር ነው እና አሁን አንተ ማታውቀው ሰፈር ብትሄድ ወይ ውሻ ነው የምትፈራው ወይ እንዳይሰርቁኝ ነው የምትፈራው እቺ ሳክስ ተወስላለች ግን ሳክስ ተወስላለች እኔ እኮ የምር ስለሆነ ነው እኔ አሁን እውነት ትልቅ ሰው ሳይ የልጅ አይምሮ እኮ ነው እንደዚህ ፊቴማ እንደዚህ ያደርግ ነው ከዛ ከህንድ ወደ ግንድ ዞርክ ማለት ነው በቃ ይሄ ቃል ይገልጻል ሁሉ ነገር ሽፍት አደረገ እንደዚህ ሁሉ ነገር እንደዚህ ሆነ ልክ ፋዘር ሲሄድ ወይቱ ትባላለች እናቴ ምትገርም እናቴ ስለሆነ ይቻላል ጠንካራ በጣም በችግር ውስጥ ሆነ እኔ ልጅ ስለሆንኩ አልረዳም እና ስጋ ስፈልግ እንንትና ቤት እኮ ስጋ ተሰርቶ እላታለሁ የስጋ ብር የላትምና እኔ እንደዛ ስላልኩኝ ሄዳ ከሰው ተበድራ ስጋ ገዝታ ታመጣ ነበር ምትገርም እናት ነበረች ሁሉም ሰው አክቹሊ የሁሉም ሰው እናት ይገርማል እንደዛ ነበረች እሷን ማስቸገር ተያያዝንኛ ይሄደ እሷም ደግሞ የሆነ ታይም ላይ አይ ቲንክ ፋዘር ሞቶ ከ6 ዓመት በኋላ እኔ 11 ዓመት ልጅ ሆኜ እሷም እንትናለች ስትሞት ድጋሚ የምትመጣ ምናምን አልመሰለህም ላይክ እንደዛ ነበር ባይዘይ እኔ እንዴት ብያስባለሁ መሰለህ ይሁን እኔ ከእግዚአብሔር ጋር የሆነ ፍሬንድሊ አይነት ነገር እግዚአብሔርን በጣም እኔ በቅርበት ማቀው ሁሉም ሰው ነው በልጅነት እንደዛ ይመስለናል እንዴ እግዚአብሔር ከሁሉም ሰው ለኔ የሚቀርብ ይመስለኛል ባይዲፍ የልጅነት አይምሮ እኮ ነው ከዛን ለምንድን ነው ይመስለኝ አይ አሁን ያዲሳ ስለሌለ እሷ እንዴት እኛን ለማን
እንዲህ አያረግም እላለሁ። እግዚአብሔር እሷ ምንም ምትሆን አይመስለኝም። እሷ ምንም ምትሆን አይመስለኝም። I see life sometimes unfair ይሆናል። እሷ ምንም ምትሆን አይመስለኝም። እንዴ እግዚአብሔር እንዲህ አይቀልድም አይነት ነገር ነው እኮ እንደዚህ አይነት ቀልዳለ እንዲህ አይነት ነገር ነው። እንደዛ ነበር የሚመስለኝ። እና ከዛን እሷ በቃ የሆነ ቀን አመማትና ምናምን እንትናለች እና ከዛ በኋላ ይሄ መሞት የሚባል ነገር እውነት እንደሆነ ገባኝ። ሰዎች ሲሞቱ ከኛ እንትን እንደሚሉ ማለት ነው። ልጆኜ እናቴ ጋር ያለን ሪሌሽንሺፕ ጥሩ አልነበረም። ፋዘር አልነበረም። እናቴ በጣም ታማለች። ፋዘር ጥሎን ሄዷል። ላይፍ በቡጢ ነው የሚል በቃ በጣም ነው የሚጨክንብህ። እግዚአብሔር በጣም ሲወድ እርሱ ብቻ እንዳለው ሊያሳይ ይፈልጋል። እናትም እንዳይኖር ያደርጋል፣ ወንድምም እህትም እንዳይኖር ያደርግና እኔ እንደዛ ነው ያደረኩት። በቃ ዘመድ የለኝም፣ እህት የለኝም። በቃ ማለት በዙሪያ ያልነበሩ ማን ነው ብዬ ሳስብ እየተጠራጠርክ ታምናለህ። የምትለውን ነገር በጣም ፊል አደርገዋለሁ። ከዛ እህቱ ውጭ ሀገር ሄደች፣ ወንድም እንደገና ትንሽ ቆይቶ ደግሞ እሱም አረፈብህ። አንድ ላይ ነበር መኖር የጀመራችሁ? ምን ነበር የሆነው? ከዛ በኋላ ቀበሌ ቤት አለች እና እዛ ውስጥ ነበር የምንኖረው። ልክ ማዘር ስትሞት 3 ሆነን መኖር ጀመርና አይ ቲንክ ማዘር ሞታ 3 ወርም አልቆየም። ታናሽ እህቴን ሀዊ ትባላለች። እሷን ደግሞ ወሰዷት። ሳይነግሩን ነው በዚህ። ለምን አልነገሯችሁም? አንፈቅድም ነበር። ልጅ ነን እንረብሽ ነበርና ትመጣለች ምናምን ነገ ከነገ ወዲያ ምናምን እያሉ ነው። ከዛን እሷ ሄደች። ከዛን እኔ ያኔ ነው ራስ ለማጥፋት ምናምን ሳስብ ነው በዛ ያድሜ ነው። ከዛን ምን ብዬ አሰብኩ መሰለ? እኔ የሚመስለኝ ለምሳሌ ልክ አሁን ፋዘር ሞት አይደል? ልክ ማዘር ስትሞት ፋዘር ጋር ሄደች ነው ይመስለኝ። ስንሄድ እዛም ላይ ቤት እንደ ቤተሰብ ምንኖር፣ ከሞትን በኋላ እንደ ቤተሰብ ምንኖር በልጅ አይምሮ እኮ ነው። አሁንም አክቹሊ እኮ እንደዛም ሊሆን ይችላል። we don't know አይደል? ያ ሜቢ ከላይ ሆኖ የኔና ያንተ እናት እያዩ ሊሆን ይችላል። አይ እነዚህ እኔ አንዳንዴ አይ ፊል ላይክ ዛት ባይ እና እንደዛ አሰብኩና ምን ብዬ አሰብኩ መሰለ? እዚህ ካለው ቀጮ ብቻ ነው ያለው፣ ወንድሜ ብቻ ነው ያለው። እዛ ከሄድኩ ወይቱና ያደሳሉ ብዬ አሰብኩ። እንደዛ አስብና ከዛ ደግሞ ህመም አልወድም። ለምሳሌ እንደዚህ ስትቆነጥጠኝ ያለውን ህመሙን አልወድም እና ከመሞቱ ይልቅ ይሄ እስክትሞ ያለው ህመም ከዛን እንዲ የትኛው ነው እንደዚህ ማይገል ነገር ማያሳመም ነገር በቀላሉ ራስ እንደዚህ አይነት ነገር በቃ በልጅ አይምሮ እኮ ነው። ከዛን ደግሞ ወንድሜንና ደግሞ ሀዊን አስባለሁ። ለምን ቆይ እስቲ ሀዊም እኮ ትመጣለች፣ ወንድሜም አለ እዚህ ኖሬ መሞቱ አይቀርም እነሱ ጋር ሄዳለሁ። እንደዚህ አይነት ውስጥ ገባውና በዚህ መሃል ሄድና የሆነ ቦታ ወንዝ ምናምን ሄዳለሁ። ቁጭ ብዬ ብቻዬን ቁጭ ብዬ ስለ እንደዚህ አይነት ነገር አስባለሁ። የሆነ ሁሉቃ የሚባል ወንዝ አለኛ ሰፈር። ክረምት ላይ ሰው ይወስዳል። ለምሳሌ ውሃ ውስጥ ብገባ ይሄድና ከመሞቴ በፊት እኮ ከድንጋይ ጋር ያጋጨኛል፣ ይደማል። ውሃው ደግሞ እንትን ይለኛል። እግዚአብሔርን እኮ ነው። በጣም የሚገርም ይሄን ነገር የትም አውርቼው አላውቅም። መጽሐፌ ላይ ብቻ ያለ ነገር ነው ላውራ። በነገራችን ላይ ራጄ መጽሐፍ እየጻፈ ይገኛል። ሲወጣ እኔም በጣም ጓጉቻለሁ። ዶክመንተሪውን አይቼ ኢንስፓየር አድርጎኛል። ስቶሪዎቹ ገና ብዙም እናወራለን። በዚህ አጋጣሚ በ0987 2090 ላይ ደውላችሁ በ12ኛው የቡድን ስልጣናችን ላይ መሳተፍ ትችላላችሁ። መጽሐፉ ላይ ያለ ግን እስከዛ ቅምሻውን እንዲሰጠን ነው። እሺ ለራሴ ራሱ ብዙ ጊዜ አላወራውም። እሺ አንዲት ልጅ ሰፈር ልብስ ጠፋባት። እሺ እኛ ሰፈር ልብስ ሲጠፋባት ውቃቢ ቤት ሄደች። እሺ ጠንቋ ቤት። እሺ ውቃቢ ቤት ሄዳ ልብሴ እንዲጠፍቶብኛል ስትል የሆነ ቀይ ቀጭን ልጅ ነው የሰረቀው አላት። እሺ ከዛ ልጅቷ ሰፈር መታ ብዙ ቀይ ቀጭን ልጆች አሉ። እሺ እኔ እንግዲህ ቤተሰብ ስለሌለኝ ነው አሁን كوبين من شاي لبتن الأخضر اختيارك اليومي المفيد لي ነው አሁን ሲገባኝ ራቼ ሊሆን ይችላል ብላ አወራች። እሺ ይሄንን ጎረቤት ያሳደጉኝ እማ የሚባሉ አሉ። በቃ በጣም የሚወዱኝ ራቼ የሰውን ነገር አይነካም እሱ ከሆነ ቤት አይደርስም አሉ። ይሄን ሁሉ ነው እየሰማው አይደል? ከዛን አንደኛ ቤት ለምትኖር እንዳክስቴ ነገር ራቼን ውቃቢ ቤት ይዘሽ ሂጂ። እሺ እሱ መሆኑና ለመሆኑ ይረጋገጥ። እሺ እኔ ያኔ 12 ዓመቴ ምናምን ነው። ይዘውኝ ይሄዳሉ ውቃቢ ቤት። ብዙ ጊዜ የሆነ ቦታ እንሄዳለን ሲሉኝ ወይ የሆነ ብር መጥቶ ልብስ ሊገዙልኝ ነው የሚመስለኝ። ልብስ መስሎኝ ቡቲክ ቤት ጋር ስንደርስ በቃ እዚህ ነው ምናምን። ከዛን እኔ ወደ ቡቲኩ ወክ ማድረግ ጀምራለሁ። ናዚ አይደለም አይወስ ሹር በቃ ልብስ ሊገዛልኝ ነው እና የልጅነት አይምሮ ነው። የሆነ ቤት ገባን። ውቃቢ ቤት እንደሆነ አላውቅም። ምንድነው ነገሩ ምናምን ስትገባ ሰዎች እየሄዱ ይሰግዳሉ ምናምን እየሄደ ሲሰገድ ምናምን ገባኝ። በጣም ፈራው። ከዛን ምንድነው እና ፊት ለፊት ቀረባሉኝ። እንደዚህ ፊት ለፊት ቀረብኩ። እንደዚህ ልብስ ጠፍቶ ነበር እና እንዲ ቀይ ቀጭን ልጅ ነው የሰረቀው ብለሽ ነበር ራቼ ነው ምናምን ስትል አሮጊቷ አይ እሱ አይደለም። ነበር የደነገጥኩት። እስከዛሬ ለዛ ነው ይዤው ያለሁት።
ከዛ ስመለስ በጣም ከፋኝ በጣም ከፋኝ በጣም አለቀስኩ በጣም ለረጅም ሰዓት ያለ ማቋረጥ አለቀስኩ አልደፈርም ባይዘ በጣም እነሱ ኖረው ቢሆን ኖሮ ጥያቄ ውስጥ አይገባም እንጂ አንዳንዴ ቤተሰብ ምናምን አለመኖር ባይዘ በጣም ብዙ ሰው የሚመስለው ማን ያሳድገዋል ማለት አይደለም ባይዘ የሰው ልጅ አንድ ነገር ልንገር ህፃን ልጅ የሚበላውን አጥቶ አይሞትም ግን ከዛ በኋላ ያ ልጅ ጤነኛ ሆኖ ከኖረ ለወደፊት እሱ ነው ቁም ነገሩ ሳይኮሎጂካሊ ነው በጣም ፌል የምታደርገው እኔ አሁን የዛን ቀኑን 100 ሚሊዮን ብር still there is something still by the always የሆነ ነገር ይኖራል እና ያን ሰሞን ነበር ራሴን ስለማጥፋት ምናምን ሳስብበት የነበረው ሞመንት ነበር ያ ሞመንት እናቴን ወይቱ እኮ ነው ማለት ቤት ውስጥ እንደዚህ እየተንፈራፈርኩ ነው ወይቱ እኮ ያልኩ እየጮኩ ያለቀስኩት ማለት ነው ለምን መሰለ ዛሬ ማወራው እኔ ዛሬ በጣም አሁን የዛሬ አመት የዛሬ 2 አመት ምናምን ቢሆን አረል ሚዲያ ላይ ጓደኞቼ አያውቁም ምን ታሪኬን አሁን በጣም ስላሸነፍኩ ነው ባይዘይ እንደተሳካለት ሰው አይ ነው ድሮ ዝም ብዬ ባወራ እነሱን ማሳዘን ይመስለኛል ለቅሶ ነው ድሮ አሁን እኮ መማሪያ ነው እንደዚህ ነበርኩ እንደዚህ ነው አልፈዋለሁ